አራለ መቃብር ሞቆኛል አልወጣም ንግረን አለ እስማ ጎድረ ወራቢ በጣም ይሳት ድረስክ እንድሚ አትመጭም እግሬ ግባብሽ አንተ ባብሪሳ የታየ ገዳይ ፈራራ ማራ ሻራ በራካ ሻራ ኢየሱስ ሰላም ነውማ ሰላም ዲንስ ከዛ ጋር ያየሁሽ ነበረ ቆንጂዬ ነገርሽ መሰለኝ ወድጄሻለሁ እሺ ታውቀለና አባት የመታወቅና ያለመታወቅ ጉዳይ ሳይሆን ወድጄሻለሁ አለቀ እና እኔ ምን አገባኝ አማ ወድጄሻለሁ ያልኩሽ ነው ድምጽሽን አልፈልግም እኔ በቃ ወድጄሻለሁ አለቀ አንድ ቃል አልፈልግም ሄይ አታውሪ በቃ ወድጄሻለሁ ቁጥርሽን ጻፊና ሂጂ አብዚያ ቁጥርሽን ቶሎ በይ ቶሎ በይ ማታ ይደወልልሻል እሺ ቻው ኖ ኖ ኖ ኖ ናውጣ ሲገባ አይተኛል ሲወጣ እንዴት ታየኛል እኮ ና እኔ ላውጣና ና ያዘኝ ላውጣ ከቸግር ነው ኧረ መቃብር ሞቆኛል አልወጣም ላውጣ ሲን ዱንያ ማየት ሰልችቶኛል እኮ ና አልወጣም ና እና የሚባል የሰው ስም አድርጉልኝ እኮ አትመጣም አንድ ልጅ ሳልወልድ ሁሉ ይኸው መቃብሬን ቆፍሬያለሁ ሰላም ነው ወንድሜ ሰላም ነው እንዴት ነህ መልእክተኛውን ታውቀዋለህ አንተም ያውቅ ደሞ አለ ወንድሜ በራቢ በጣም ይሳት ደረስክልኝ ወንድሜ ምንብሶ አጥቼችን ለብሼ እኮ ነው የማድረው እዚህ ላይ እኮ ነው የማድረው ምበለው ምንም የለኝም በቸገሬ ይሳት ደረስክልኝ አልተግባባንም ሲያስጠላ እኔም ቸግሮኝ እሱን ላገኝ ነው የመጣው በዛ አልፎ አልተብዬ እና መጀመሪያ ትነግሪኝ ምን ተረዳኝ ታዲያ መልጭር ሳናሽ ቁጭ ብል በቃ ወይ በዚህ ሊመጣ ይችላልሽ ብቻ አንተ አይነን አንቀተ ጠብቅ ወይ በዚህ ጥቁር መኪና ካየህ ትነግረኝና ወደፊት እንሄዳለን ሁለታችን ምንድነው ሰው እንደዚህ የምታስደነግጥ በጣም ነው እንዴት የቸገረ በጣም ሊቸገረኝ ወንድሜ በጣም ሊቸገረኝ አንተስ ቸግሯል ኧረ እኔ ትንሽ ነው ቸገረኝ ምንም ያን ያህል አይደለም አለዎ ቅርታ ንግረን አለ እስማ ጎድረስ ያጠፋለው ቅርታ ንግረን አለ እስማ ጎድረስ ያጠፋለው ታንክ እየነዳሁ እየሄድኩ አንበሳ ተኝቷል እንደዚህ ዘመን ተኝቷል እሺ እዛ ሸርቼ እንዴት ምን ይዤው ተበላኝ ይብላኝ ምናምን ብዬ ሄዳለሁ ለካ እሾህ ገብቶበት እሾህ እሺ ነቀልኩት ምናምን ብሎ ገባሁ ነው ጫካ ማለት አንተ አንበሳ ማለት እነጋኛ መሆኑን የምታውቀው አረሳኝም ከውጊያ በኋላ ስመጣ ከሰልና ፍየል ይዞ ሊጠበቅ እስኪ ይሄን ቪዲዮ ያው ሰላም ነው ብራዘር እንዴት ነህ ደህና ድምፅህን ከፍ አድርግልኝ የቲክቶክ ቪዲዮ እየሰራሁ ነው አንተ አይቂል ደቂ እሺ ፀሐይ ቤት በኩል ነው የምትወጣው በወላይታ ቤት በወላይታ ፀሐይ የምትወጣው በወላይታ በወላይታ እርግጠኛ ነህ ለምድር የመጣችሁት እኛ ዘበኝነት ለመቀጠር ነበር የመጣ ነው ማስታወቂያውን አንብበን የሥራ ልምድ ያላችሁ አዋለን እኔ በደርግ ተዋግቻለሁ መሳሪያ ያዝ ማቀባበሉ ሁላ ይችላል አንተኛውስ እኔም እንደዛው እችላለሁ እሺ አንተኛው ሰመማን አሮጣቸው ሲደርሱብህ ልቃቃቸው አንተኛውስ ማንደፍሮት አዎ እሺ ታዲያ አይታችሁታል ማስታወቂያውን ኪሎ 75 ኪሎ ነው የሚለው እንዴ ነው በትክክል አንብበነው ያው ዝሮ ቆርጠህን ወቃ አንተ 75 ኪሎ ስለማትሞላ ትበረራለህ እባክህ እንዴት እንደውም በረሩ 75 ኪሎ ስለማትሞላ ትበረራለህ አይ እኔ ብቻ ነው የምበረረው ማለት እሱም ይመርመርልኝ ይፈተሽልኝ አዎ ይፈተሽልኝ እስቲ
እስቲ ጭራሽ ድንጋይ ለማ እስጢፎ ምን እንዳለ ታውቃለህ? ትናንት ደውሎ አንድ የማያወራ ልጅ አለ እዛ አርናቄ ነው በቲቪ ምናምን ሳይኝ አለ። ከዛ አርባ ምንጭ በአካል ሳይኝ ደንግጦ አወራ አላለኝ። አልገባኝም። ቡዳ ነበረ ማውራት አይችልም። በቲቪ በጣም ያደንቀኛል አለ። ከዛ አርባ ምንጭ ሲያይ አፉ ተፈታኔ በአካል ሲያይኛል። እናጋየዋለን። ቢስሚላህ አብ ወለኢብን ወሩል ቅዱስ አላህ ዋህድ። አይደለም ቀጣይ ላይ እንገናኝ። ጭራሽ በዚህ በሰላም ፓራራ ማራ ሻራ ባራካ ሻራ ኢየሱስ ክርስቶስ ኢየሱስ ያድናል በለው ይላል። እሳት ብያል። በቦርሳ ስንት ብራል? ኧረ ምንም የለም። እንደ 5 ሳንቲም ነው 5 ብር ነው ያለ። አይታይ $35,000 ይታይ። ኧረ ምንም የለም። እኔ በደስታ ልሞት እኮ ነው። መንፈሱ ነው የከለለ ይታየኛል። አንዴ እስኪ አይናችሁን ጨፈን አድርጋችሁ ወደ ጥልቁ ተመልከቱ። ኢየሱስ ያድናል። እስኪ ተመልከቱ። የኛ ጌታ በመስቀል ላይ የዋለው ሸረመረበረ ሸከረ እያልኩ በገባውን ጴንጤ እንዳለ ሚሊዮን ነው የሚከተለኝ። እዩ ጩፋ ይባረር ነው የሚባል እየጩፋ ነው የሚባል ኃይለኛ ሰው መጥቷል ተከተል ነው የሚለው። እንዳተኛ ረጋት እንዳታንቀላፋ ሰኞ ደብረ ታቦር ማክሰኞ በለሳ አንደው ለማሰኝት አንደባባይ የሳም ገዳዬ አርባያ በለሳ ስሜን አርማጭሆ አገር የጎንደር አፈሩን ኩሩበት እና ጣዩ ማደር የተወለዱበት ወደ በልግኒ አሳይኒ አሁን ትመጫለሽ አትመጭም? ይሄ ብቻ ንገሪኝ። አትመጭም? እግር ይግባብሽ።
ካሁን በኋላ ስልኬ ላይ እንዳትደውይ አልደውልልሽም። ኧረ በእናትሽ ተረጂኝ ተናሽ በእናትሽ እኔ በኋላ ከሄድኩ በኋላ ራስን ከተለወጥኩ በኋላ ሌላ ሴቶች ካገኘው በኋላ መተሽ እንዲህ ብትይ እኔ በኋላ አልሰማሽም። መጨረሻ ጊዜ ነው የምጠይቅሽ ነው እንደዚህ ነው። አይገባትም። አፈቅርሻለሁ ፍቅር እያልኩሽ እኮ ነው። እኔ በጣም ነው ማፈቅርሽ። እኔ ላንቺ ብዬ ቤተሰቦችን ጥዬ እዚህ ስንትና ስንት ኪሎ ሜትር ተጉዤ እሺ ነይ በቃ እኔ ቤት ነይና ሁሉም አስቤዛ ገዝቻለሁ። ድስት አለ፣ ድንች አለ፣ ሽንኩርት አለ። ሽንኩርት ታውቂያለሽ ኪሎ 400 ብር ገብቷል። ሁሉንም ነገር ገዝቻለሁ። ዘይት ራሱ 1 ሊትር ዘይት 1550 ብር ገዝቻለሁ። ይሄ ሁሉ ወጪ ያወጣው እኮ እኔና አንቺ ቤት ሰርተን እንበላ ነው። ውጪ ታውቂያለሽ አንድ ሽሮ 400 ብር ነው። ኖርማል ሽሮ 400 ብር ነው ውጪ ምን በለው። ወስን አፈቅርሻለሁ ብለህ ዝጋባት። እሺ አሁን ትመጫለሽ አትመጭም? ይሄ ብቻ ንገሪኝ። አትመጭም? እግር ይግባብሽ። ካሁን በኋላ ስልኬ ላይ እንዳትደውይ አልደውልልሽም። ገባሻ? ድሮም ሴቶች ወንድ ልጅ ሲያፈቅር አትወዱም። እግር ይግባብሽ። ካሁን በኋላ ስልኬ ላይ እንዳትደውይ። አላቅሽም፣ አታውቂኝም። እሺ አንቺ ሴት ያውልሽ ኢትዮጵያ ውስጥ ሴት ሞልቷል። እንደዚህ በሽ ነው። እሺ ተቆጥሮ ማያልቅ ሴቶች ነው እኔ ጋር የደወሉት። እግር ይግባብሽ። ካሁን በኋላ እኔ ጋር እንዳትደውይ። ወንድነትህን አሳያት። ዝጋባት። አንቺ ዝጋው በቃ ወንድነትህን አሳያት። አፍቅራት አለ በቃ ቻው። እሺ አላወራም። ካሁን በኋላ እንዳትደውይ አልደውልሽም። በቃ አባትሽ በቀበሌ ቤት እየሰራ ያስተዳደረሽ አንቺ እኔ ይሄ ሁሉ ነገር ላንቺ እያደረኩ አልፈልግም። በቃ ቻው። የራስሽ ጉዳይ። ገደል ግቢ። ወይኔ በላቸው ፍቅር ይለያል። ነይ አሁን ወንድነትህን ያሳያል። ደግመህ ትደውላለች።